ክቡራን ተከታዮቻችን እንኳን ወደ ዛሬው የዩኤኢ የሥራ ዜና ስርጭት በሰላም መጣችሁ። ዛሬ በዱባይ፣ በአቡዳቢ፣ በቻርጃ፣ በአጅማንና በአላይን የተከፈቱ አዲስ የሥራ ዕድሎችን በቀጥታ እናቀርባለን። በዱባይ ታላላቅ ሱፐርማርኬቶች ካሸሮችን ከ2500 እስከ 3500 ድራም፣ ሽያጭ ሠራተኞችን ከ3000 እስከ 4500 ድራም፣ የመጋዘን ሠራተኞችን ከ2200 እስከ 3000 ድራም፣ ስቶር ኪፐሮችን ከ3500 እስከ 5000 ድራም በፍጥነት ቅጥር እያደረጉ ነው። በሆቴል ዘርፍ ደግሞ ሪሴፕሽኖችን ከ4000 እስከ 6000 ድራም፣ ሃውስ ኪፐሮችን ከ2500 እስከ 3500 ድራም፣ ዌተርና ዌተርስን ደግሞ ከ2800 እስከ 4000 ድራም፣ ሼፍ ከ5000 እስከ 8000 ድራም። በተለይ በዱባይ ኤክስፖ አካባቢና በታላላቅ ሪዞርቶች ዕድሎች በጣም ብዙ ናቸው። አቡዳቢ የኦይልና ጋዝ ኩባንያዎች ቴክኒሻኖችን ከ6000 እስከ 12000 ድራም፣ ሴፍቲ ኦፊሰሮችን ከ5000 እስከ 9000 ድራም፣ ዶክመንተሪ ኮንትሮለሮችንም ከ4000 እስከ 7000 ድራም። በቻርጃ ፋብሪካዎች ማሽን ኦፕሬተር ከ2500 እስከ 4000 ድራም፣ ሊፍት ድራይቨር ከ3000 እስከ 4000 ድራም። ባላይን ሞልና ሱፐርማርኬቶች ደግሞ ከስተመር ሰርቪስ ኦፊሰሮችን ከ3000 እስከ 4200 ድራም፣ ሴኩሪቲ ጋርድ ከ2500 እስከ 3500 ድራም፣ ሲሲቲቪ ካሜራ ኦፕሬተር ከ3500 እስከ 5000 ድራም፣ ባጅማን ኤሌክትሪሻኖችን ከ3000 እስከ 5000 ድራም፣ ፕላምፐሮችንም ከ2800 እስከ 4500 ድራም፣ ኤሲ ቴክኒሻሎችን ደግሞ ከ3500 እስከ 5500 ድራም፣ ሲቪል ሱፐርቫይዘሮችን ከ6000 እስከ 10000 ድራም፣ ዴሊቨሪ ኩባንያዎች ደግሞ ባይክ ድራይቨሮችን ከ2500 እስከ 4000 ድራም፣ ፓኪንግ ስታፍ ከ2000 እስከ 2800 ድራም፣ ኦፊስ ስራዎች ደግሞ ዳታ ኤንትሪ ከ3500 እስከ 5000 ድራም፣ አድሚን አሲስታንት ከ4000 እስከ 6000 ድራም፣ ዲጂታል ማርኬቲንግ ከ5000 እስከ 12000 ድራም፣ ሶሻል ሚዲያ ማናጀር ከ4500 እስከ 9000 ድራም። በቤት ሰራተኛ ዘርፍ ደግሞ ሃውስ ሜድ ከ1500 እስከ 2500 ድራም፣ ነፃ መኖሪያና ምግብ ናኒ ከ2000 እስከ 3500 ድራም፣ ድራይቨር ከ3000 እስከ 5000 ድራም። በሕክምና ዘርፍ ደግሞ ነርስ ከ6000 እስከ 11000 ድራም፣ ሜዲካል ረዳት ከ3500 እስከ 6000 ድራም፣ ፋርማሲ ረዳት ከ4000 እስከ 7500 ድራም። በአየር መንገድና ኤርፖርቶች ደግሞ ግራውንድ ስታፍ ከ3500 እስከ 5500 ድራም። ባንኪንግና በፋይናንስ ዘርፍ ደግሞ ቴለር ከ5000 እስከ 8000 ድራም፣ ሴል አሲስታንስ ከ4000 እስከ 10000 ድራም። በትምህርት ዘርፍ ደግሞ መምህራኖችን ከ6000 እስከ 12000 ድራም፣ ቲቺንግ አሲስታንቶችን ከ3000 እስከ 5000 ድራም። ዩኤኢ በ2026 በግንባታ፣ በቱሪዝም፣ በቴክኖሎጂ፣ በንግድ በፍጥነት እየፈጠነ ነው። ስለሆነ ለሥራ ፈላጊዎች ብዙ ዕድል አለ። ሲቪ በዘመናዊ መልኩ አዘጋጁ፣ እንግሊዘኛ አሻሽሉ፣ ሕጋዊ መንገድ ብቻ ተጠቀሙ። በየቀኑ ኩባንያዎችን በቀጥታ ጎብኙ። ይህ ነበር የዛሬው የዩኤኢ የሥራ ዜና። በትጋት በትዕግሥትና በእምነት ተንቀሳቀሱ። ስኬት የእናንተ ነው። እንገናኝ በሌላ አዲስ የሥራ ዜና።